አላሚን ገና በመጀመሪያ ጉዞ ከመኪና ላይ ሲወርድ ወርቆ ግንባሩ ተፈንክቶና ክንዱ ተላልጦ ወጣ። ሰው ሁሉ እንኳን አላህ አተረፈ እያለ አዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን ውርቀት አይቶ የሚያስታምም የለም መቼም። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ፣ አንተ አፍራህ ያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታችኋለች? ያንን ገደል እያየች ፈርታለች። ደብረ ሲና ምሳ በልታለች። ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻው ስትገባ በፍርሃት ተንቀጥቅጣም ይሆናል እኮ። አንጀቴን በላው። ከላይ እንደቃ ተጭሮ አፍራህ ባለፈችበት መንገድ በማለፉ ምናባዊ ዳራዋን ተከትሎ ሲነጉድ ታየኝ። ምስኪን አላሚን። ቀስ በቀስ አላሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭርር ያለው በር ላይ ያገኛቸውን የትምህርት ቤታችን ጥበቃ ጋሽ ደምሊን ትምህርት መቼ ነው የሚጀመረው አላቸው። ምን አውቄ ብለህ ልጄ አሉት። ቀጠል አድርገውም የኔ ልጅ ኳስ ሲራገጥ ይውላል፣ አንተ ትምህርት ናፍቆህ የወለዱ አባትህና እናትህ ምንኛ ይኮሩ። እሰይ 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 ልጄ እደግ። ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው፣ ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራህ ፍቅሩን ሳይነግራት በየቀኑ እያያት በአይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራህ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው። ድህነት እያልኩ ሳስብ አላሚን አንድ የ50 ብርና 3 የ10 ብር ኖቶች ከኪሱ አውጥቶ አሳየኝ። ከየት አመጣኸው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው አለኝ። ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫውንም ጠፋ እንጂ። አሁንም አፍራህን እኔም እንደ አላሚን ሆንኩ የምፈራት። ይሄው ወደ 9ኛ ክፍል ስናልፍ አፍራ ወደቀች። አላሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲን ገባን። ያንን ሰማያዊ ዩኒፎርሙን ለብሰን የፒያሳ ደረጃ ላይ ተጀነንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይ ስኩል ሆጤ ይባላል። እዛ ይመሩ የነበሩ ልጆች በእኛ ይቀኑ እንደነበር ትዝ ይለኛል። በእርግጥ ከዛ ቀይ ሹራባቸውና አረንጓዴ ካሽመሩ ሱሪያቸው ጋር ሲታይ እኛ የሲህን ተማሪዎች አምባሳደር ነበር የምንመስለው። ልክ ወደ 10ኛ ክፍል ሳልፍ ደሴ ለቀቅኩ። ውድ ጓደኛዬን ከነኑሮው ልቁስቁሱ ብቻውን ትቼው ከአላሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኛል ምን ሰይጣን እጄ እንደሚይዘው እንጃ ስልክ እንኳን አልደውለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱም ደበዘዘ። በራሴ ህይወት አዙሪት በራሴ ጓደኞች ተከበቤ አላሚንን ምርጡን ጓደኛዬን ከነመኖሩም ረሳሁት። ሰው ወረተኛ ነው መቼም። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበር። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ላይ ስደርስ አላሚን ከናፍቆቱ አእምሮዬን ሞላው። በቀጣዩ ቀን እና አላሚን ቤት ሲሄድ እናቱ እንደሞቱ አላሚንም የአይሱዚ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። ሸርፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ህንጻዎች ወረውታል። ጣሊያን በሰራው ጅብሩክ በሚባለው የገበያ አዳራሽ ውስጥ ለውስጥ ብዙ አይሱዚ መኪናዎች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ሲደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋቢ ያንዱን አላሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛ ቀን ነው። አላሚንን አየሁት።
ጫቱን በግራ እጁ ይዞ በጩኸት ተቀበለኝ። እኔ አላምንም፣ አውዙ ብላሂ አብቹ እንዳትሆን፣ እኔ አላምንም። ያአላህ ተቃቀፍን። አላሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎኛኝና ያአላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴት ነህ ሀሚ? እንዴት ነህ አልኩት። ስጠራው እንደዛ ነበር። አልሐምዱሊላሂ ደህና ነኝ አቡቹ፣ ማሻአላህ አምሮብሃል አለኝ ትከሻዬን በቀኝ ቸብ እያደረገ። እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረሁም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባጣ ቆጦን አወራን። አላሚን ትምህርት ቤቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላ መቀጠልም አልፈለገም። እዛው ሸርፍ ተራ የደለላ ስራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አላሚን በቃ የሆነ እጣው። እየፈራሁ የማይቀረውን ጥያቄ አስከተልኩ። እኔ ምልህ አፍራሃለች አልኩት። ዝም አላላሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልሐምዱሊላሂ 2 ቆንጆ ልጆች ወልዳለች፣ እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መገባያቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፍ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የአንጻ እነሱ ነው። አንድ ሀብታም አግብታ ይህን ፎቅ ሰርተው እየኖሩ ነው። ከስር ያለው ትልቅ ሱቅ የሷ ነው። ሁሉ ጊዜ አያታለሁ። ወላሂ አምሮባታል አለኝ። ከነ ቅሬታ ፈገግታው አቀረቀረ። ከረጅም ዝምታ በኋላ በምግብ ጠረጴዛው ፕላስቲክ ላይ እንባው ጠብ ሲል አየሁት። አቅፌ ወደ ራሴ ያስጠጋሁት። ከልብ ያዘኘ ነበር። በእቅፌ ያለ ድምጹን ቀንሶ እንዲህ አለ። አልሐምዱሊላሂ አፍራ ደህና ናት፣ አያታለሁ ዛሬም። አልሐምዱሊላሂ